የትኛውም ስለ አንድ ኦብጀክት የሚያወራ ቁራጭ መረጃ ወይም ፒስ ኦፍ ኢንፎርሜሽን ለምሳሌ ቁመት፣ ክብደት፣ አድራሻ፣ ከለር የመሳሰሉት ሁሉ ዳታ ይባላሉ። ዳታ በቁጥር፣ በካራክተር ወይም በፊደሎች፣ በቀን ወዘተ ሊገለጽ ይችላል። እነዚህ ጠቃሚ መረጃዎች በሆነ መልኩ ተመዝግበው ይቀመጣሉ። ለምሳሌ ማኑዋሊ በወረቀት ወይም በኤክሴል ስፕሬድሺት ይቀመጣሉ። በአሁኑ ጊዜ ዳታ በአብዛኛው በኮምፒውተር ውስጥ ነው የሚቀመጠው። ዳታን በወረቀት ማስቀመጥ መረጃን በቀላሉ ፈልጎ ለማግኘት ብሎም ከተለያዩ የዳታ ቅንጅቶች የተወጣጣ ሪፖርት ለማዘጋጀት በጣም ከባድ ነው። አስቡት፣ በሺዎች የሚቆጠሩ ወረቀቶች ላይ ዳታ ቢኖራችሁና ከአንዱ ወረቀት ላይ ያለ ዳታ ማግኘት ብትፈልጉ ይህ በጣም አስቸጋሪ ስራ ነው የሚሆነው። ከዚህም የባሰ አስቸጋሪ የሚሆነው በእነዚህ በሺዎች የሚቆጠሩ ወረቀቶች ላይ ያለ ዳታን አገናኝቶ ሪፖርት መስራት ነው። ለምሳሌ የ1000 ተማሪዎችን ውጤት የያዙ ወረቀቶችን በማስተያየት ማን እንደሆነ በማትስ ከፍተኛውን ውጤት ያመጣው ተማሪ ማወቅ በጣም አስቸጋሪ ነው። ስለሆነም ዳታን በኮምፒውተር ማስቀመጥ ስራን እጅግ ቀላል ያደርጋል። የመዘገብነውን ዳታ አክሰስ በማድረግ ለተለያዩ ነገሮች ማዋል ይቻላል። ለምሳሌ ወርሃዊ ሪፖርት ለማዘጋጀት፣ የተማሪ ግሬድ ሪፖርት ለማዘጋጀት እንደመዘገብነው የዳታ ይዘት መሰረት ማለት ነው። የተማሪ ግሬድ ሪፖርት ማዘጋጀት ከፈለግን ተማሪ የወሰዳቸውን ኮርሶች እና በእነዚህ ኮርሶች ያስመዘገበውን ውጤት መዝግበን ማስቀመጥ አለብን መጀመሪያ። ከዚያም ጊዜው ሲደርስ ያንን ዳታ በመጠቀም የተማሪውን ግሬድ ሪፖርት ማዘጋጀት ይቻላል። ይህ የዳታ ስብስብ ወይም ኮሌክሽን ኦፍ ዳታ ዳታቤዝ ይባላል። ዳታን በኮምፒውተር ውስጥ ክሬት፣ ሪትሪቭ፣ አፕዴት ኤንድ ዴሊት ለማድረግ የሚውሉ ሶፍትዌር አሉ። እነዚህ ሶፍትዌር ዲቢኤምኤስ ወይም ዳታቤዝ ማኔጅመንት ሲስተም ይባላሉ። እነዚህ ኦፕሬሽኖች በምህጻረ ቃል ክረድ ይባላሉ። ክሬት፣ ሪድ፣ አፕዴት ኤንድ ዴሊት። ዳታቤዝ ማኔጅመንት ሲስተም ዳታን በፋይል ውስጥ ነው የሚያስቀምጠው። ፋይሎች ደግሞ ቅደም ተከተል ባላቸው ፎልደሮች እና ሰብ ፎልደርስ ውስጥ ይቀመጣሉ። ዳታቤዝ ማኔጅመንት ሲስተም የሰርቨር ክላየንት አሰራር የለውም። ዳታን ሰርቨር ውስጥ አስቀምጦ ከተለያየ ቦታ የክላየንት ኮምፒውተርን በመጠቀም አክሰስ ማድረግ አያስችልም። በአንድ ጊዜ ብዙ ዩዘሮች ዳታውን እንዲጠቀሙ አይፈቅድም። አንድ ሰው ያንን ዳታ መጠቀም ከፈለገ የዛ ፋይል ኮፒ ሊኖረውና ኮፒው ላይ ሊሰራ ነው የሚችለው እንጂ ሌላ ሰው በዛ ፋይል ላይ እየሰራ ያለ እሱም ያንን ፋይል መጠቀም አይችልም። ይህ መሆኑ ደግሞ አንድ ፋይል ብዙ ኮፒዎች እንዲኖሩትና የዳታ ድግግሞሽ ወይም ሪደንደንሲ እንዲፈጠር ያደርጋል። በዛም ላይ የተለያዩ ሰዎች በተለያዩ ኮፒዎች ላይ በሰሩ ቁጥር ፋይሎቹ የተለያዩ ኮንቴንቶች ወይም ይዘቶች ይኖሯቸውና የዳታ ተለዋዋጭ መሆን ወይም የዳታ ኢንኮንሲስተንሲ ያመጣል። ዳታን ሴኪዩር ማድረግም አያስችልም። አንድ ሰው ፋይሉ በእጁ ከገባ በፋይል ውስጥ ያለውን ሁሉንም ነገር ማየት ይችላል። ስለሆነም እከሌ ይህን ወይም ይህንን ብቻ አድርግ ብሎ በአክሰስ ሌቭል ማስቀመጥ አይቻልም። በፋይሎች መካከልም የተቀረጸ ዝምድና የለም። ከዚህ በፊት በቴብሎች መካከል አለ ያልነው አይነት ሪሌሽንሺፕ። አርዲቢኤምኤስም ዲቢኤምኤስ የሚሰራቸውን ኦፕሬሽኖች የሚሰራ ሶፍትዌር ነው። ነገር ግን አርዲቢኤምኤስ በዲቢኤምኤስ የማይቻሉ ያልናቸውን ነገሮች ማድረግ ያስችለናል። ሪሌሽናል ዳታቤዝ ማኔጅመንት ሲስተሞች እነዚህን ኦፕሬሽኖች ለማካሄድ የሚጠቀሙት ላንጉዌጅ ኤስኪዩኤል ነው። መነሻችን ላይ እንዳነሳ ነው ኤስኪዩኤል ስትራክቸርድ ኳሪ ላንጉዌጅ ነው። እነዚህ ሶፍትዌሮች ለዳታቤዝ ግንባታ፣ ዳታቤዝን ለማስተዳደር ብሎም ከዩዘሮች ጋር ለሚኖር ግንኙነት ሙሉ ፋሲሊቲ አላቸው። ሪሌሽናል ዳታቤዝ ማኔጅመንት ሲስተሞች ዳታን በተለያዩ ቴብሎች ውስጥ ያስቀምጣሉ። ቴብሎች እርስ በርስ በፎሬን ኪ አማካኝነት ይዛመዳሉ። አርዲቢኤምኤስ የሰርቨር ክላየንት አሰራርን ይፈቅዳል። ዳታን ሰርቨር ውስጥ አስቀምጦ ከተለያየ ሎኬሽን በክላየንት ኮምፒውተር በመጠቀም አክሰስ ማድረግ ይቻላል። አንድ ዳታን ብዙ ዩዘርስ በአንድ ጊዜ አክሰስ ማድረግ እንዲችሉም ያስችላል።
የተለያዩ አክሰስ ሌቨልስ ወይም ዩዘርስ በመፍጠር ምን ማድረግ እንደተፈቀደለት መወሰን ይቻላል። ይህም የዳታን ሴኩሪቲ ያረጋግጣል። ለምሳሌ ዩዘር 1 የዲፓርትመንትስ ቴብል ዳታ ማየት እንዲችል መፍቀድ፣ ነገር ግን የኤምፕሎይ ቴብል ዳታን ማየት እንዳይችል መከልከል ይቻላል። SQL ሰርቨር፣ ኦራክል፣ MySQL ከRDBMS አይነቶች የሚጠቀሱ ናቸው። ቴብሉን፣ ፊልዶቹን፣ የፊልዶቹን ዳታ ታይፕ ከለየን በኋላ ከፊልዶቹ መካከል የትኛው ፊልድ እንደሆነ በዛ ቴብል የሚመዘገበውን እያንዳንዱን ሮ ዩኒክሊ አይደንቲፋይ የሚያደርገው የሚለውን እንለያለን። ለምሳሌ የተማሪ ስም አንድ ተማሪን ከሌላው ተማሪ ዩኒክሊ ለመለየት አያስችልም፣ ምክንያቱም ተማሪዎች ተመሳሳይ ስም ሊኖራቸው ይችላል። ጾታም እንዲሁ። በዚህኛው ኬስ ስቱደንት አይዲ እያንዳንዱን ተማሪ ዩኒክሊ ለመለየት መዋል ይችላል፣ ምክንያቱም እያንዳንዱ ተማሪ የራሱ የሆነ በሌላ ተማሪ ያልተያዘ አይዲ ነምበር ይኖረዋል። እንዲህ አይነቱ ዩኒክሊ መለያ ፊልድ ፕራይመሪ ኪ ይባላል። ስለሆነም የቱን ፊልድ እንደ ፕራይመሪ ኪ እንደምንጠቀም እንወስናለን። በመቀጠልም የዳታን ጥራትና ትክክለኛነት ለመቆጣጠር አንዳንድ ህጎችን በፊልዶቹ ላይ እናደርጋለን። ለምሳሌ ዳታ ሲመዘገብ ፈርስት ኔም ባዶ እንዳይተው የሚያስገድድ፣ ለጾታ ከፊሜል ኤንድ ሜል ውጪ እንዳይመዘገብ የሚያስገድድ እና ሌሎችም እንደ አስፈላጊነቱ የተለያዩ ህጎችን ሴት እናደርጋለን። እነዚህ አስገዳጅ ህጎች ኮንስትሬንትስ ይባላሉ። በሪሌሽናል ዳታቤዝ ቴብሎች እርስ በርስ ይዛመዳሉ። የኤችአር ወይም ሂውማን ሪሶርስ ዳታቤዝን እንደ ምሳሌ ብንወስድ ዳታቤዙ ኤምፕሎይ፣ ዲፓርትመንትስ፣ ጆብስ እና የመሳሰሉት ቴብሎች ይኖሩታል። እነዚህ ቴብሎች እርስ በርስ ይዛመዳሉ። ለምሳሌ ኤምፕሎይ ቴብል ከዲፓርትመንትስ ቴብል ጋር ይዛመዳል፣ ምክንያቱም ሰራተኞች መስሪያ ቤት ውስጥ ካሉት ዲፓርትመንቶች ውስጥ አንዱ ዲፓርትመንት ላይ ተመድበው ስለሚሰሩ። ሁለት ቴብሎችን ለማዛመድ የአንዱን ቴብል ፕራይመሪ ኪ ሌላኛው ቴብል ውስጥ እንደ ፎሪን ኪ አድርገን እናስቀምጣለን። ፎሪን ኪ ማለት ከሌላ ቴብል የመጣ እንግዳ ኪ ማለት ነው። በዚህ ቴብል ውስጥ ዲፕ አይዲ የዲፓርትመንትስ ቴብል ፕራይመሪ ኪ ነው። ኤምፕሎይ ቴብልን ከዲፓርትመንትስ ቴብል ጋር ለማዛመድ ይህንን የዲፓርትመንትስ ፕራይመሪ ኪ በኤምፕሎይ ቴብል ፊልድስ ላይ ፎሪን ኪ አድርገን እንጨምረዋለን። አንዳንድ ቴብሎች ከራሳቸው ጋር ይዛመዳሉ። ለምሳሌ በኤምፕሎይ ቴብል አንድ ሰራተኛ የሌሎች ሰራተኞች ማኔጀር ይሆናል። ይህ ሰው ማኔጀር ቢሆንም የድርጅቱ ሰራተኛም ነው። ይህ አይነቱ ዝምድና ሰልፍ ሬፈረንሲንግ ሪሌሽንሺፕ ይባላል። ቴብሉ ከራሱ ጋር ሲዛመድ ማለት ነው። የዳታቤዝ ቴብሎች እርስ በርስ ይዛመዳሉ። ቴብሎቹ በበዙ ቁጥር የቱ ቴብል ከየትኛው ቴብል ጋር እንደሚዛመድ ማወቅ ይከብዳል። ይህን ሪሌሽንሺፕ በቀላሉ ለመመልከት በዲያግራም ማስቀመጥ በጣም ይረዳል። ይህ ዲያግራም ER ዲያግራም ወይም ኢንቲቲ ሪሌሽንሺፕ ዲያግራም ይባላል። የቴብል ሌላ ስሙ ኢንቲቲ ስለሆነ ነው ኢንቲቲ ሪሌሽንሺፕ ዲያግራም የተባለው። ይህ ER ዲያግራም ሁለት ቴብሎች ብቻ ነው ያሉት፣ ነገር ግን ዳታቤዝ በአብዛኛው ብዙ ቴብሎች ነው የሚኖሩት። ይሄ ለምሳሌ እንዲሆን የቀረበ ነው። ER ዲያግራም ቴብሎችን በሬክታንግል፣ ፊልዶችን በኦቫል፣ ሪሌሽንሺፖችን በዳይመንድ ቅርጽ ነው የሚያስቀምጣቸው። ስኪማ ዲያግራምም አለ። ስኪማ ዲያግራም የበለጠ የተብራራ ነው። ማለትም ተጨማሪ ዝርዝር ነገሮችን ያካትታል፣ እንደ ፕራይመሪ ኪ እና ፎሬን ኪስ ያሉትን። ቴብሎቹንና ሪሌሽንሺፓቸውን ብሎም እንዴት እንደተዛመዱ፣ ማለትም በየትኛው ፎሬን ኪ እንደተዛመዱና የዝምድናው ካርዲናሊቲ እንዴት እንደሆነ ያሳያል። በዚህ ስኪማ ዲያግራም ፒኬ የሚወክለው ፕራይመሪ ኪን ሲሆን ኤፍኬ የሚወክለው ፎሬን ኪን ነው።
ዳታን ከዳታቤዝ ሴሌክት ስናደርግ በቅደም ተከተል ተደርድሮ ላይመጣ ይችላል። ለምሳሌ እንደምታዩት የስም ኮለመን በተዘበራረቀ ኦርደር ነው ያለው። ስለሆነም ይህንን ሪዛልት ሶርት ማድረግ ከፈለግን ኦርደር ባይ የሚባል ክሎዝ እንጠቀማለን። ይህንን ኩዌሪ በፈርስት ኔም ሶርት እናድርገው። አሁን እንደምታዩት ዳታውን ሶርት አድርጎልናል። በዲፎልት ኦርደር ባይ ክሎዝ ሶርት የሚያደርገው ከትንሽ ወደ ትልቅ ወይም ከኤ ጀምሮ ወደ ዜድ ነው። ይህም ደግሞ አሰንዲንግ ኦርደር ይባላል። ዲፎልቱን መቀየር ከፈለግንና ከትልቅ ወደ ትንሽ ወይም ከዜድ ጀምሮ ወደ ኤ ሶርት እንዲያደርግልን ከፈለግን ይህንን ኪወርድ እንጠቀማለን። ይህም ማለት ዲሰንዲንግ ማለት ነው፣ ከላይ ወደ ታች ማለት ነው። ረን እናድርገውና እንየው። እንደምታዩት አሁን ከላይ ወደ ታች ሶርት አድርጎልናል። ስሙ እንደሚያመለክተው የሚቆጥር ፈንክሽን ነው። በዚህ ኩዌሪ በኤምፕሎይስ ቴብል ውስጥ ስንት ኤምፕሎይ አይዲ እንዳለ ቆጥሮ ይሰጠናል። ካውንት፣ ሚን እና ማክስ ፈንክሽኖችን በካራክተር፣ በዴት እና በነምበር ዳታዎች ላይ መጠቀም እንችላለን። ሰም እና አቨሬጅ ፈንክሽኖችን ግን ነምበር ዳታዎች ላይ ብቻ ነው መጠቀም የምንችለው። ግሩፕ ፈንክሽኖችን ስንጠቀም ማወቅ ያለብን ሌላው ነገር ነል የሆኑ ነገሮችን ኢግኖር እንደሚያደርጉ ወይም ከግምት ውስጥ እንደማያስገቡ ነው። ይህ ባህሪያቸው በአንዳንድ ኬዞች ካልተጠነቀቅን የተሳሳተ ሪዛልት እንዲሰጡ ሊያደርጋቸው ይችላል። ለምሳሌ ጠቅላላ በድርጅቱ ውስጥ ያሉ ሰራተኞችን ቁጥር ማወቅ ፈልገን እንዲህ አይነት ኩዌሪ ብንጽፍ እንደምታዩት በድርጅቱ ውስጥ ያሉት 5 ሰራተኞች ብቻ ናቸው ብሎ እያሳየን ነው። ይህ የሆነው እንደ አርጊውመንት የሰጠነው ኮሚሽን ፐርሰንት ኮለመን ነል የሆኑ ሮዎች የሚገኙበት ኮለመን ስለሆነ ነው። እንዲህ ብናደርግ ደግሞ አሁን ደግሞ 26 ሰራተኞች አሉ እያለን ነው። ሳላሪ ኮለመን ምንም ነል ስለሌለው ትክክለኛውን መረጃ ሰጥቶናል። ስለዚህ እንዲህ አይነቱን ነገር ለማስወገድ በኤስኪዩኤል ሰርቨር ኢዝነል ፈንክሽንን በኦራክል ደግሞ ኤንቪኤል ፈንክሽንን አብረን መጠቀም አለብን። የመጀመሪያው ኩዌሪ ውስጥ ኢዝነልን ተጠቅመን ብናይ እንደምታዩት አሁን በትክክል ሰጥቶናል። ዲፓርትመንት አይዲን ሴሌክት ክሎዝ ውስጥ ብናስገባ እንደምታዩት ኢረር እያሳየን ነው። ይህ የሆነው ሴሌክት ክሎዝ ውስጥ ግሩፕ ፈንክሽን እያለ ሌላ ኮለመን ስላስገባን ነው። ተጨማሪ ኮለመን ካስገባን ያንን ተጨማሪ ኮለመን ግሩፕ ባይ ክሎዝ ውስጥ ማስገባት አለብን። እንደዛ ካላደረግን ግን እንደሚታየው አይነት ኢረር ይፈጠራል። ግሩፕ ባይ ክሎዝ ውስጥ አስገብተን እንየው። እንደምታዩት ያለምንም ኢረር የዲፓርትመንቱን ትልቅ ደሞዝ ሰጥቶናል። ይህ ኢረር የተፈጠረበትን ችግር በጥልቀት ብናየው እንደዚህ ሴሌክት ዲፓርትመንት አይዲ ማክሲመም ሳላሪ ብለን ስናስገባ ማክስ ፈንክሽን የሚመልሰው አንድ ሮ ብቻ ነው። ትልቁን ደሞዝ መርጦ ይሰጠናል። ያም አንድ ሮ ብቻ ነው። ከጎን ያስገባነው ዲፓርትመንት አይዲ ደግሞ በኤምፕሎይስ ቴብል ውስጥ ያሉትን ሁሉንም ሮዎች ነው የሚሰጠን። በመሆኑም የሮ ኢምባላንስ ይፈጠራል። ኤስኪዩኤል እንደዚህ ባላንስ ያልሆኑ ሮዎችን መስጠት አይችልም። በመሆኑም ኢረር ይፈጠራል። ስለዚህ ተጨማሪ ኮለመን ማስገባት በምንፈልግበት ጊዜ ሁሉ ያስገባናቸውን ኮለመኖች እንዳለ ግሩፕ ባይ ክሎዝ ውስጥ ማስገባት አለብን። ግሩፕ ባይ ክሎዝ ውስጥ ያስገባነውን ኮለመን ግን የግድ ሴሌክት ክሎዝ ውስጥ ማስገባት የለብንም። ለምሳሌ ይህንን ዲፓርትመንት አይዲ ከሴሌክት ክሎዝ ውስጥ ብናወጣውም ተመሳሳይ ሪዛልት ይሰጠናል። ይህንን ኩዌሪ እንየው።
ይህ ኩዌሪ ማለት የፈለገው ማክሲመም ሳላሪያቸው ከ20,000 የሚበልጥ ዲፓርትመንቶችን አሳየን ነው። ረን እናድርገው። እንደምታዩት ኤረር እያሳየን ነው። ይህም የሆነው ግሩፕ ፈንክሽኖችን እንደ ክራይቴሪያ አድርገን ዌር ክሎዝ ውስጥ ማስገባት ስለማንችል ነው። ግሩፕ ፈንክሽኖችን እንደ ክራይቴሪያ መጠቀም ከፈለግን በዌር ክሎዝ ፈንታ ሃቪንግ ክሎዝን ነው መጠቀም ያለብን። እንደምታዩት አሁን በትክክል ረን አድርጓል። ለምን ዌር ክሎዝን መጠቀም እንዳልቻልን እንመልከት። በኤስኪዩኤል ኦርደር ኦፍ ኤክስኪዩሽን ወይም ኤክስኪዩት የማድረጊያ ቅደም ተከተል አለ። መጀመሪያ ኤክስኪዩት የሚያደርገው ፍሮም ክሎዝን ነው። በመሆኑ መጀመሪያ ቴብሉ ጋር ይሄድና ዳታ ፌች ያደርጋል። ፍሮም ክሎዝ የተለያዩ ጆይን የተደረጉ ቴብሎች ካሉት እሱንም ቀድሞ ይሰራል። ማለትም ጆይን ከተደረጉት ቴብሎች ጆይን ባስቀመጠው ክራይቴሪያ መሰረት ዳታ ፌች ያደርጋል። ያም ማለት ፍሮም እና ጆይን ሴም ሌቭል ላይ ናቸው። ሁለተኛ ኤክስኪዩት የሚያደርገው ዌር ክሎዝን ነው። ይህም ማለት ፌች ያደረገውን ዳታ ዌር ክሎዝ ውስጥ በተቀመጠው ክራይቴሪያ መሰረት ፊልተር ያደርጋል። ሶስተኛ ደግሞ ግሩፕ ባይ ክሎዝ ነው። በዚህ ጊዜ ዳታውን ግሩፕ እንዲያደርግ በተነገረው ነገር ግሩፕ ያደርጋል ወይም አግሪጌት ያደርጋል። በዚህ ኬስ ዳታውን በየዲፓርትመንቱ ግሩፕ አድርግ ነው ያልነው። እዚህ ጋር ነው ችግሩ የሚመጣው። ዌር ክሎዝ ከግሩፕ ባይ ክሎዝ በፊት ኤክስኪዩት ስለሚደረግ ዌር ክሎዝ ውስጥ ግሩፕ ፈንክሽኖችን ስንጠራ ገና ያልሰራውን ነገር እየጠየቅነው ስለሆነ ኤረር ይፈጠራል። በዚህ ምክንያት ነው በዌር ክሎዝ ምትክ ሃቪንግ ክሎዝን የምንጠቀመው። አራተኛ ኤክስኪዩት የሚደረገው ሃቪንግ ክሎዝ ነው። ሃቪንግ ክሎዝ አግሪጌት ወይም ግሩፕ የተደረገውን ዳታ ፊልተር ያደርጋል። ልክ ዌር ክሎዝ ሌላውን ዳታ ፊልተር እንደሚያደርግ። በሌላ አባባል ሃቪንግ ክሎዝ ግሩፕ ኦፍ ሮውስን ፊልተር ሲያደርግ ዌር ክሎዝ ደግሞ ሮዎችን ፊልተር ያደርጋል። አምስተኛ ኤክስኪዩት የሚደረገው ሴሌክት ክሎዝ ነው። ፍሮም ክሎዝ አምጥቷቸው ሌሎቹ ክሎዞች ደግሞ የራሳቸውን ነገር ሲሰሩባቸው ከነበሩት ኮለመኖች ውስጥ ኩዌሪው ስጠኝ ያለውን ኮለመኖች ብቻ ለይቶ ይሰጣል። ኩዌሪው ዲስቲንክት ኪወርድ ካለው ስድስተኛ ኤክስኪዩት የሚደረገው ዲስቲንክት ነው። ድግግሞሽ ያላቸው ሮዎች ካሉ እነዛን ዩኒክ ያደርጋል። ሰባተኛ ኤክስኪዩት የሚደረገው ኦርደር ባይ ክሎዝ ነው። እንደሚታወቀው ኦርደር ባይ ክሎዝ ዳታን ሶርት ማድረጊያ ነው። ስለሆነም ዳታውን ሶርት አድርግ ባልነው መሰረት ሶርት ያደርጋል። ስምንተኛ ኤክስኪዩት የሚደረገው ደግሞ ሊሚት ክሎዝ ነው። ከዚህ በፊት በነበረ ቪዲዮ እንዳየነው የሚሰጠንን ነምበር ኦፍ ሮስ ሊሚት ማድረግ ወይም መገደብ እንችላለን። ለምሳሌ 3 ሮዎችን ብቻ ስጠኝ ማለት እንችላለን። ስለዚህ መጨረሻ ላይ ሊሚት ኤክስኪዩት ይደረግና የጠየቅነውን እናገኛለን። የኤስኪዩኤል ጆይን ዓላማው ከአንድ በላይ ከሆኑ ቴብሎች ዳታን ፌች ማድረግ ነው። እስካሁን ድረስ ዳታን ከአንድ ቴብል ብቻ ፌች ስናደርግ ነበር። አሁን ደግሞ ከአንድ በላይ ከሆኑ ቴብሎች ዳታን እንዴት ፌች እንደምናደርግ እንይ። ለምሳሌ የተወሰነውን ዳታ ከኤምፕሎይስ ቴብል የቀረውን ደግሞ ከዲፓርትመንትስ ቴብል አምጥተን በአንድ ላይ ማየት ብንፈልግ እነዚህን ሁለት ቴብሎች ጆይን ማድረግ አለብን። በዚህ ኩዌሪ ሴሌክት ማድረግ የፈለግነው ፈርስት ኔም፣ ሳላሪ፣ ሃየር ዴት፣ ዲፓርትመንት አይዲ፣ ዲፓርትመንት ኔም ኮለመን ናቸው። ነገር ግን ዲፓርትመንት ኔም ኤምፕሎይስ ቴብል ውስጥ አይገኝም። ስለሆነም ኤምፕሎይስ ቴብልን ከዲፓርትመንት ቴብል ጋር ጆይን በማድረግ ዲፓርትመንት ኔምን ከዲፓርትመንት ቴብል እናመጣለን። ሁለቱን ቴብሎች ጆይን ለማድረግ ጆይን ኮንዲሽን ተጠቅመናል። ይህም ማለት አንድን ዲፓርትመንት ኔም ከዲፓርትመንት ቴብል አምጥቶ ከሌሎቹ ዳታዎች ጋር ለማያያዝ ዲፓርትመንት አይዲያቸው አንድ አይነት መሆን አለበት ማለት ነው። እንደዛ ሲሆን ጆይን አድርጎ የሚሰጠን ሪዛልት ትርጉም የሚሰጥ ይሆናል።
እንደምታዩት ለየዲፓርትመንቱ የዲፓርትመንት ስማቸውን ከዲፓርትመንትስ ቴብል እያመጣ አስገብቷል። በቴብሎች መካከል የተለያዩ አይነት ጆይኖችን ማድረግ ይቻላል። ኢነር ጆይን፣ አውተር ጆይን፣ ክሮስ ጆይን እና ሰልፍ ጆይን ማድረግ ይቻላል። ሪሌሽናል ዳታቤዝን ዲዛይን ስናደርግ ካልተጠነቀቅን ሊከሰቱ የሚችሉ ችግሮች አሉ። ለምሳሌ በመጀመሪያ ዳታ ሪደንደንሲን እንይ። ይህንን ቴብል ብንመለከት እንደምታዩት ቲም አይዲ፣ ቲም ኔም እና ማኔጀር ኮለሞች ውስጥ ያለው ዳታ ተደጋግሞ ነው የገባው። ለምሳሌ ሰለሞን የሚለው ስም 4 ጊዜ ገብቷል። እንዲህ አይነቱ የዳታ መደጋገም ወይም ዳታ ሪደንደንሲ አላስፈላጊ የሜሞሪ ብክነት ያመጣል። ይህንን ለማስቀረት ቴብሉን እንከፍለዋለን። ከዛም ጆይንን በመጠቀም ከየቴብሎቹ የተወጣጣ ዳታ ማየት እንችላለን። የዳታ መደጋገም የሜሞሪ ብክነት ማምጣት ብቻ ሳይሆን ለአኖማሊዎችን በር ይከፍታል። አኖማሊስ ስህተት ለመስራት የሚዳርጉ ክፍተቶች ናቸው። ለምሳሌ የቲም ኤ ማኔጀር ቢቀየር ዳታ ላይ የሚሰራው ሰው የቲም ኤ ዳታ ባለበት ሮ ሁሉ እየሄደ ይህንን ስም መቀየር ወይም አፕዴት ማድረግ አለበት። ነገር ግን በስህተት አንዳንዱን አፕዴት ሳያደርግ ሊቀር ይችላል። ምክንያቱም ሂውማን ኤረር መኖሩ የማይቀር ነው። እንደምታዩት የተወሰኑት ሮዎች የቲም ኤ ማኔጀር ያፌት እንደሆነ ሲያሳዩ፣ አንዱ ሮ ግን ሰለሞን ነው እያለ ነው። ስለሆነም የተደጋገመ ዳታ ሲኖር እንዲህ አይነት የተወሰነውን አፕዴት አድርጎ ሌላውን የመርሳት ኤረር እንዲፈጠር በር ይከፍታል። እንዲህ አይነቱ አኖማሊ አፕዴት አኖማሊ ይባላል። ሌላው ደግሞ ዲሊት አኖማሊ ነው። ለምሳሌ እንዲህ አይነት ዳታ ቢኖረን እንደምታዩት 3 ቲሞች አሉ። ቲም ኤ 1 ሰራተኛ፣ ቲም ቢ እና ሲ ደግሞ 2 ሰራተኞችን ይዘዋል። ዳዊት የሚባለው ሰራተኛ ስራ ቢለቅና ከዚህ ቴብል ውስጥ የሱን መረጃ ማጥፋት ቢያስፈልግ እንደምታዩት ከዳዊት መረጃ ጎን የቲም ኤ መረጃም አለ። ስለሆነም ይህንን ሮ ካጠፋን የቲም ኤ መረጃም አብሮ ይጠፋል ማለት ነው። ምክንያቱም ከፍለን የዳዊትን መረጃ ብቻ ማጥፋት አንችልም። በመሆኑም አንድ ላይ መቀመጥ ያልነበረባቸውን ነገሮች አንድ ቴብል ውስጥ ስላስቀመጥን የቲም ኤ መረጃ ማለትም ቲም አይዲ፣ ቲም ኔም እና ማኔጀር አብሮ ይጠፋሉ። ከዛም ስለዚህ ቲም መረጃ ማግኘት አይቻልም ማለት ነው። ይህ አይነቱ አኖማሊ ዲሊት አኖማሊ ይባላል። ሶስተኛው ኢንሰርት አኖማሊ ነው። ይህም የሚከሰተው አብረው መኖር የሌለባቸውን ነገሮች ልክ እንዳሁኑ አንድ ቴብል ውስጥ አብረን በማድረግ ነው። ለምሳሌ እንዲህ አይነት ቴብል ቢኖረን ሴልስ ላይ የማይሰራ በሌላ የስራ ዘርፍ ሊሰራ የተቀጠረን አዲስ ሰራተኛ መመዝገብ ብንፈልግ ለፕሮዳክት ኮድ፣ ለፕሮዳክት ኔም እና ሴልስ አማውንት ዳታ ማስገባት ልንገደድ እንችላለን። ከዚህ የተነሳ ይህንን አዲስ ሰራተኛ መመዝገብ ሊያቅተን ይችላል። እንዲህ አይነቱ አኖማሊ ኢንሰርት አኖማሊ ይባላል። ስለሆነ ከነዚህ ችግሮች የነፃ ሪሌሽናል ስኪማ ፕሮዲውስ ለማድረግ ኖርማላይዜሽን የሚባል ቴክኒክ እንጠቀማለን። አንድን ዳታቤዝ ኖርማላይዝ ለማድረግ ወይም ቀደም ሲል ከጠቀስናቸው ችግሮች የነፃ ለማድረግ 4 ስቴፖች አሉ።
አንድ ድርጅት እንዲህ አይነት ወረቀት ላይ የተቀመጠ ዳታ ቢኖረው ይህንን ዳታ ወደ ኖርማላይዝ ዳታቤዝ መቀየር ብንፈልግ የመጀመሪያው ስራ ወይም ስቴፕ ያንን ወረቀት ላይ ያለውን ዳታ ወደ አንኖርማላይዝድ ፎርም መቀየር ነው። ያ ማለት ዳታውን በኤሌክትሮኒክ ፎርም ለምሳሌ በኤክሴል ውስጥ በተደራጀ ሁኔታ ማስቀመጥ ማለት ነው። ይህም ደግሞ የሚከተሉትን ተግባራት ያካትታል። መጀመሪያ ወረቀቱ ላይ ያለውን እያንዳንዱ ዳታ የሚወክል ኮለም እንፈጥራለን።